ምን ያደርግሽ? ምን ያደርግሽ? Sleepy. Bey. 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 ታጥበናል ታጥበናል። እኔ ከጓደኞቼ ጋር ነው የምበላው። አዎ ጓደኞች አሉሽ? ጓደኞች አሉሽ? አይንሽ ይታያል ወደዚህ በቆሪጥ ስታይ። ቆሪጥ ማለት እኮ ጠንቋይ ማለት ነው። እንዴ ከየት አገናኝ? ዳድ ነው እኮ ሴጣን ጠንቋይ ማለት ነው። እንዴ በቆሪጥ እኮ ነው አንቺ ነው ያልኩሽ እኮ። በቆሪጥ አይባልም በቆራጣ ነው የሚባለው። አማርኛ ምንድን ነው? አንቺ ታያት አፎሚያት ታያት አፎም እያስቸገረች ነው። ታያት አፎምያት ያስቸገረች እኔ ቄስ ለምን ያልተደረገልኝ? እንዴት አመሻችሁ? ከትላንት ወዲያ ነበር የተገናኘ ነው ማለት ከትላንት ወዲያ ነበር ቪዲዮ የሰራሁት። ከዛ ትላንት ነበር ፖስት ያደረኩት እና ረዥም ጊዜ የሆነኝ እየመሰለኝ ነው ፖስት ካደረኩ ቪዲዮ። ግን እንዴት ናችሁ? እንደገና ዛሬ የምናወራው እንዴት የሚያስፈልጋችሁን ፕሮቲን ኢንቴክ ወይም ደግሞ ሰውነታችሁ የሚያስፈልገውን ፕሮቲን ወጪን ባማከለ መልኩ እንዴት ሂት ማድረግ ትችላላችሁ በሚለው ዙሪያ ነው። ወደ እሱ ሀሳብ ከመግባቴ በፊት ግን ሰብስክራይብ፣ ቤል በተን፣ ሼር ምናምን ማድረጋችሁ እንዳረሱ እና አመሰግናለሁ። ወደ ቶፒካችን እንገባለን። በመጀመሪያ አይ አም ኤ ቢግ ቢሊቨር ወይም በትልቁና በብዙ ማምነው በትልቁ ማምነው ወጪያችሁን አታማክሉ። ወጪያችሁ የምታማክሉት ነገር ላይ ይድረስበት። ያው ማለት ከዚህ በፊትም ስል ሰምታችሁኝ ታውቁ ይሆናል። ነገር ግን መመገብ ያለባችሁ የሚሰማችሁ ወር የምትፈልጉት ምግብ ካለ ኢንካማችሁን በዛ ልክ እንዲመጣና በዛ ልክ እንድትሰሩ አድርጉት። ያ ማለት ነው ማለት ነው በጀታችሁን አማክላችሁ አመጋገባችሁን አታወርዱት። በጀታችሁን አውጥታችሁት አመጋገባችሁንም ከፍ አድርጉት ብዬ አውሳሰብኩት ነገሩን። ዞሮ ዞሮ ማለት የፈለኩት ትንሽዬ ኢንካም ስላለኝ ምን ትንሽዬ ልመገብ የሚለውን ነገር አታስቡ። ብዙ ኢንካም አምጡና ብዙ ነገር ተመገቡ። ቺክን ብሬስት፣ ቢፍ፣ ፊሽ ምናምን ነገሮች ማለት ነው። ኦል ዘም ጉድ ስታፍስ። ከዛ ውጪ ወደ ሪያሊስቲክ እንትኑ ስንመጣ ግን ቤት ያላችሁ ልጆች ትኖራላችሁ። ከቤተሰብ ጋር ምናምን ነገር መስራት የማትችሉ ኦር ደግሞ ስራ ላይም ካላችሁ ገና እየጀመራችሁ ያላችሁ ሰዎች አላችሁ ኦር ምናምን ነገር እና ለእናንተ ምን አይነት ፕሮቲን መጠቀም እንችላለን እና ደግሞ የሚያስፈልገንን ፕሮቲን መጠን እንዴት ወጪን ባማከለ መልኩ ሂት ማድረግ እንችላለን። መጀመሪያ እዚህ ጋር ማወቅ ያለባችሁ ነገር the first thing ኦር የመጀመሪያው ነገር ምንድን ነው? ሰውነታችሁ ብዙ የፕሮቲን መጠን አያስፈልገውም። ብዙ ሰው ብዙ ፕሮቲን የሚያስፈልገው ስለሚመስለው በቃ ቺክን ከሌለ ቢፍ ከሌለ ምናምን ነገሮች ከሌሉ የሚያሟሉት አይመስላቸውም። ነገር ግን ሰውነታችሁ ይሄን ያህል ብዙ ግራም ፕሮቲን ያስፈልገው። መጀመሪያ ሰውነታችሁ የሚያስፈልገውን ፕሮቲን ስታሰሉት ቀጥታ ኪሎአችሁን አይደለም በ1.6 ኦር ኢቭን በ2 የምታብዙት። ለምሳሌ የ100 ኪሎ ሰው ቢኖርና በ2 ሲያባዛው 200 ግራም ፕሮቲን ሊያስፈልገው ነው። ሚንዋይል ያ 100 ኪሎ ሰውዬ 100 ኪሎ ጡንቻ ሳይሆን 100 ኪሎ ፋት ነው። ያ ወፍራም ሰውዬ 200 ግራም ፕሮቲን ሊያስፈልገው ነው። ሚስተር ኦሊምፒያ ተወዳዳሪ የሚጠቀመውን አማውንት ኦፍ ፕሮቲን ያህል ሊመገብ ማለት ነው። which is የማይሆን ነገር። ስለዚህ በዘይት ስትሰሩ መጀመሪያ
ኪሎአችሁን ሳይሆን በ2 ወር በ1.6 የምታበዙት ኪሎአችሁን አይደለም። ሊን በሆን ኖሮ ወይም ደግሞ የሰውነቴ ጡንቻ ምንም ስብ ባይኖረኝ ማለት ነው እሷን ቁጥር ነው በ1.6 ወይም ደግሞ በ2 የምታበዙት። ያንን ቁጥር በ1.6 ስታበዙት ይሄን ያህል ብዙ እንዳልሆነ ትረዳላችሁ። ያንን ለምንድን ነው ያልኩት? አሁን ሞስት ኦፍ አስ ዊ አር ናቹራል ኦር ናቹራል ነን ብዙዎቻችሁ። 80 ኪሎ ብትሆኑ ወር 90 ኪሎ ብትሆኑ 90 ኪሎ ኦፍ መስል አይደላችሁም። 80 ኪሎ ብትሆኑ 80 ኪሎ ኦፍ መስል አይደላችሁም። መስል ብቻ ልሁን ብትሉ ኦር ሊን ልሁን ብትሉ ኦር አትሊስት ዋን ሲንግል ዲጂት ቦዲ ፋት ፐርሰንቴጅ ላይ ልድረስ ብትሉ ሜቢ 68 እና 70 ማክሲመም 75 ኪሎ ድረስ ልትደርሱ ትችላላችሁ፣ እንደ ቁመታችሁ ማለት ነው። እና 75 ኪሎ ሰው ሲባዛ በ1.6 ኢዝ ኖት ዛት ማች ብዙ የሆነ ፕሮቲን አይደለም። ስለዚህ መጀመሪያ ፈርስት ቲንግስ ፈርስት ማባዛት ማወቅ ያለባችሁ ሊን በሆን ምን ያህል ኪሎ ነኝ የሚለው ነው። ከዛ ያቺ ነው በ1.6 የምታበዙት። ስለዚህ ለምሳሌ አሁን የ100 ኪሎን ሰውዬ እንውሰድ። 100 ኪሎ ሰውዬ ያለን እንበል። ይሄ 100 ኪሎ ሰውዬ 30% ቦዲ ፋት ነው እንበል። ቦዲ ፋት እንዴት ኢስቲሜት ማድረግ እንደምትችሉና ቦዲ ፋት 30% ቦዲ ፋት ምን ሊመስል እንደሚችል እዚህ ቪዲዮ ላይ ያስገባላችኋለሁ። ሶ ያ 100 ኪሎ ሰውዬ 30% ቦዲ ፋት አለው እንበል። የ100 ኪሎ 30% ቦዲ ፋት ማለት 30 ኪሎ ነው። ያን እንዴት ነው ያመጣሁት? 100 ሲባዛ በ30 ሲካፈል ለ100 ስታደርጉት የ100 30% ቤዚካሊ 30 ነው፣ 30 ኪሎ ነው ወደ ኪሎ ስትቀይሩት ማለት ነው። ስለዚህ 30 ኪሎ ስብ አለው ይሄ ሰውዬ። የቀረው 70 ኪሎ ደግሞ ጡንቻው ምናምን ነገሩ ነው፣ ቦኑ ምናምን ብዙ ነገሮች ናቸው። ሶ ስታበዙ 100 ኪሎን ሳይሆን በ1.6 ያበዛችሁት 70 ኪሎ ነው። ሶ 70 ኪሎን 70 ሲባዛ 1.6 ስታደርጉት ስንት ይሆናል? 16 ሲባዛ በ7 112 ግራም ፕሮቲን። ስለዚህ መጀመሪያ ይሄ ሰውዬ ቀጥታ ሲያባዛው 200 ግራም ፕሮቲን ያስፈልገኛል ብሎ ነበር። መቼም አያሟላውም። ያንን ማለት ያሟላዋል፣ ግን ወጪው ኪሱ ይራቆታል። ከዛ ግን አሁን ይሄንን ነገር በማድረጉ ያ ማለት በትክክለኛ ኪሎ ቦዲ ፋት የተቀንሶ ስንት ነው የሚለውን ሰርቶ 70 ኪሎ አድርጎት 70 በ1.6 አብዝቶ 112 መጣለት። 112 ግራም ፕሮቲን ሂት ማድረግ ኢዝ በጣም ሱፐር ኢዚ። ስፔሻሊ ለውድድር የተዘጋጃችሁ እስካልሆነ ድረስ ኤክስትሪምሊ ሎ አማውንት ኦፍ ቦዲ ፋት ፐርሰንቴጅ ለመግባት የሞከራችሁ እስካልሆነ ድረስ 112 ግራም ፕሮቲን ማሟላት በጣም ሱፐር ኢዚ ነው። ያንን የሚያልኩበት ምክንያት ምንድነው? ለውድድር የተዘጋጀ ከሆነ አንድ ሰው አማውንት ኦፍ ካሎሪው በጣም ስለሚቀንስ የሚመገበው ካርቦሃይድሬት ይቀንሳል፣ የሚመገበው ፋት ይቀንሳል። ያ ማለት ካርቦሃይድሬት ሶርሶቹ ድንቾቹ፣ መኮሮኒዎቹ፣ እንጀራዎቹ እነሱ ነገሮች ሲግኒፊካንትሊ ይቀንሳሉ። እነሱ ነገሮች ሲቀንሱ ካርቦሃይድሬት ብቻ አይደለም የሚቀንሰው። ከ100 ግራም ሩዝ አሁን 4 ግራም ፕሮቲን ሊያገኝ ይችላል አንድ ሰው። 200 ግራም ሩዝ ሲመገብ 8 ግራም ፕሮቲን የሚያገኝ የነበረ ሰው አሁን ከት ለማድረግ ሲሞክር ለውድድር ለመቅረብ እየተቃረበ ሲሄድ 100 ግራም ሩዝ ሊመገብ ይችላል። ያኔ የሚመገበው ፕሮቲን እጥፍ ነው የቀነሰው፣ ከ8 ወደ 4 ቀነሰበት። ያኔ እሱን ለማካካስ ግዴታ ሊን ሶርስ ኦፍ ፕሮቲን መጠቀም ይኖርበታል። ምክንያቱም ከካርቦሃይድሬት ይልቅ ፕሮቲን የሚጠቀም ከሆነ የጥጋብም ስሜት ስለሚፈጥርለት 100 ግራም ሩዝ ያደረግና ቺክን ብረስቱን ግዴታ ወይ 200 ግራም ማድረግ ይጠበቅበታል። እና ቺክን ብረስት ማድረግ ያለበት ሌትስ ሴይ በዱቤ ፋንታ ቦሎቄ ፋንታ ምናምን ቺክን ብረስት ማድረግ ያለበት ቺክን ብረስት ኢዝ ሞር ሊነር ዛን እነዛ ቬጂተብል ሶርስ ኦፍ ፕሮቲኖች። ስለዚህ አንድ ሰው ለውድድር የተዘጋጀ ከሆነ ሲመርጥ የሚመርጠው ሊን ሶርስ ኦፍ ፕሮቲኖችን ነው። ስለዚህ አሁን እዚህ ጋር አንድ ለውድድር የተዘጋጀ ያለ ሰው ፕሮፌሽናል ቦዲ ቢልደርን እናስብ። እነሱ ቺክን፣ ፊሽ፣ ቢፍ የሚበሉበት ምክንያት አሁን ለነገርኳችሁ ምክንያት ነው። በቃ መድረክ ላይ ለመቅረብ ሲሞክሩ የሚያስፈልጋቸውን ካሎሪ በጣም ይቀንሱታል። የሚያስፈልጋቸውን ካሎሪ ደግሞ በጣም የሚቀንሱት ቦዲ ፋት ፐርሰንቴጃቸው በጣም እንዲወርድ ደግሞ እንደነገርኳችሁ የሚያስፈልጋቸውን ካሎሪ መቀነስ አለባቸው። ስለዚህ የሚያስፈልጋቸውን ካሎሪ የሚመገቡትን ካሎሪ ሲቀንሱ ከፋት ከካርቦሃይድሬትና ከፕሮቲን ነው የሚቀንሱት። ስለዚህ ሌትስ ሴይ ለምሳሌ 1500 ኪሎ ካሎሪ እየተመገበ ነው አንድ ቦዲ ቢልደር እንበል። ግዴታ ሰውነቱ አሁን ኢቭን ይሄን ቀላል የ70 ኪሎን ሰውዬ ልስራላችሁ። ያ የ70 ኪሎ ሰውዬ 112 ግራም ፕሮቲን መመገብ አለበት ልበላችሁ። 112 ግራም ፕሮቲን ለመመገብ ይሄ ሰውዬ ለውድድር የተዘጋጀ ባይሆን ኖሮ 200 ግራም ሩዝ፣ 200 ግራም ድንች፣ 200 ግራም ቦሎቄ፣ 100 ግራም አቮካዶ ምናምን ሲመገብ ከነሱ የተወጣጡ 4፣ 5፣ 10፣ 12 ምናምን ግራም ፕሮቲኖች ቀጥታ ፕሮቲን ሶርስ ያልሆኑ ግብአቶችን ማለት ነው እየተመገበ 112 ግራም ፕሮቲን ያገኛል።
ነገር ግን እነዛን ነገሮች ሲመገብ በብዙ መጠን መመገብ አለበት። እንደነገርኳችሁ የሚያስፈልገውን ፕሮቲን ለማሟላት ማለት ነው። 100 ግራም ሩዝ ብቻ አይደለም የሚመገበው፣ 200-300 ግራም ሩዝ መመገብ ሊኖርበት ይችላል። 100 ግራም ዱቤ አይደለም የሚመገበው፣ 200-300 ግራም ዱቤ መመገብ ሊኖርበት ይችላል። ያው መጠኑ በዛ እንጂ እነዛን ነገሮች እነዚህ በቀላሉ የምናገኛቸውን ነገሮች መጠን አብዝቶ በመመገቡ የሚያስፈልገውን ፕሮቲን ኦልሬዲ ሂት አድርጓል። ነገር ግን ለውድድር ሊዘጋጅ መድረክ ላይ ልቅረብ ባለ ሰዓት ይሄ ሰውዬ የነዛ ነገሮች መጠን ያንስበታል። ስለዚህ ፒውርሊ ፕሮቲን የሆኑ ነገሮች ያስፈልጉታል። የሚያስፈልገው 112 ግራም ፕሮቲን ሂት ለማድረግ ማለት ነው። ያ ማለት 100 ግራም ሩዝ ይመገብና በፊት አሁን 300 ግራም ሩዝ ሲመገብ የነበረ ሰውዬ 200 ግራም ሩዝን ስትቀንሱት 8 ግራም ፕሮቲን ብትሉት ለምሳሌ 16 ግራም ፕሮቲን ቀነሰ። ሩዙን ሲቀንስ ዝም ብለን 10 በለው 16 ተጋነነ 10 ግራም ፕሮቲን ቀነሰ ሩዙን በመቀነሱ። ስለዚህ እሱ እንዴት ነው ሊተካ የሚችለው? እዚህ ጋር ቺክን ብረስት በመጨመር አሳ በመጨመር እነዛ አይነት ነገሮችን በመጨመር ነው። ምክንያቱም እንደነገርኳችሁ እነዛ አይነት ምግቦች አሁን 100 ግራም ዶሮ 160 ካሎሪ ሊኖረውና 31 ግራም ፕሮቲን ሊኖረው ይችላል። ነገር ግን አሁን ይሄንን ሴም አማውንት ኦፍ ፕሮቲን ከዚህ ሴም አማውንት ኦፍ ካሎሪ ጋራ ከሌላ ግብአት ሊያገኘው አይችልም። አሁን ይሄ ሰውዬ ወጪ ልቆጥብ ብሎ ዱቤ ቢመገብ እና 100 ግራም ዱቤ ያልተቀቀለው 24 ግራም ፕሮቲን ቢኖረው አንደኛ ፕሮቲኑ ከዶሮ ጋር ተመሳሳይ አይደለም። ሁለተኛ ደግሞ ካሎሪውም ደግሞ ይጨምርበታል። ስለዚህ በ100 ግራም ዱቤ ሌትስ ሴ 241 ኪሎ ካሎሪ ያገኝና ነገር ግን 24 ግራም ፕሮቲን ነው የሚያገኘው። ስለዚህ የዶሮውን ያህል 31 ግራም ፕሮቲን ለማግኘት ይሄ ሰውዬ ከ100 ግራም ዱቤ በላይ መመገብ ሊኖርበት ነው። ሶ ሌትስ ሴ ዝም ብለን ለምሳሌ 150 ግራም ዱቤ ቢመገብ ወደ 36 ግራም ፕሮቲን ያገኛል። ግን ደግሞ እንደገና ካሎሪው ከፍ ይላል። ወደ 382 ኪሎ ካሎሪ አካባቢ እየተመገበ ነው። ይሄ የሚያሳያችሁ ይሄ ቁጥር የሚያሳያችሁ የሚያስፈልገውን ፕሮቲን በቀላሉ ዱቤ በመመገብ ቦሎቄ በመመገብ ሩዝ በመመገብ ፓስታ በመመገብ ማሟላት ይችላል። ነገር ግን ለውድድር ለመዘጋጀት በዚህ መልኩ ከባድ ይሆናል። ስለዚህ ዋናው ግባችሁ ነው። ምንድነው የምትፈልጉት? በቀላሉ ኪሎ ለመቀነስና የሚያስፈልጋችሁን ፕሮቲን ማሟላት ይኸው እንዳሳየኋችሁ ቀላል ነው። መጀመሪያ የሚያስፈልጋችሁ ፕሮቲንም ብዙ አይደለም። ሁለተኛ ደግሞ ከሚያስፈልጋችሁ አማውንት ኦፍ ፕሮቲን አለመብዛትን ደግሞ የተነሳ ፕሮቲን ያላቸው ምግቦች ብዙ እስከተመገባችሁ ድረስ ማለት ብዙ ምግብ እስከተመገባችሁ ድረስ እነዛ ብዙ ምግቦች ሳታውቁት እናንተ ብዙ አማውንት ኦፍ ፕሮቲን አላቸው። እናንተ እንጀራውን ስትበሉ እንጀራውን ከምን ፕሮቲን ሶርስ ጋር ብላ አሳ የለኝም፣ ስለዚህ የሚያስፈልገኝ ፕሮቲን እያሟላሁ አይደለም፣ ዶሮ የለኝም የሚያስፈልገኝ እያሟላሁ አይደለም፣ ቱና ውድ ነው ምናምን እያላችሁ ራሳችሁን ስትረስ ውስጥ የከተታችሁት ነው። ነገር ግን እንጀራ ምስር በመብላታችሁ ምስሩ የሆነ 10 ግራም ፕሮቲን ሊኖረው ይችላል። እንጀራውን በርከት የምታደርጉት ከሆነ እንደገና እሱም የሆነ ሜይ ቢ 20 ግራም ፕሮቲን ሊኖረው ይችላል። ተደባልቆ 30 ግራም ፕሮቲን ኖረው ከዶሮ እኩል ማለት ነው። ነገር ግን አሁን እንደነገርኳችሁ እንደገና ሊን የሆናችሁ ላትሄዱ ትችላላችሁ። ሊን ሶርስ ኦፍ ፕሮቲን ላታገኙ ትችላላችሁ። ግን የታገኝ የሚያስፈልጋችሁን ፕሮቲን ሶርስ እያሟላችሁ ነው። ስለዚህ ወጪ የሚያስወጣችሁ ወጪ በጣም ያለበት ነገር ኢዝ ኖት ፕሮቲን ኢዝ አክቹዋሊ ቦዲ ቢልዲንግ። ስለዚህ ቦዲ ቢልዲንግ ውስጥ እስካልሆናችሁ ድረስ ወጪን አማክላችሁ የሚያስፈልጋችሁን ፕሮቲን ማሟላትና መመገብ ትችላላችሁ ማለት ነው። ይህ ቪዲዮ እንደጠቀማችሁና ትልቅ ትምህርት እንዳገኛችሁበት ተስፋ አደርጋለሁ። አይ ቲንክ ጨርሻለሁ። ሳምሃው አጭር ቶፒክ ሆነብኝ። ያ አለቀ። በቀጣይ ቪዲዮ እንገናኛለን። ነገ ነው የሚሆነው ቀጣይ ቪዲዮ። አመሰግናለሁ። ወዳችኋለሁ።